ስለ ነቢያት የሰራሁትን ቪዲዮ ስንቶቻችሁ እንዳያችሁት እንደተጠቀማችሁበት አላቅም፣ ግን ለጊዜው የሚሆን ትምህርት ነውና ብትሰሙት ለሌሎችም እንዲደርስ እንዲማሩበት ሼር ብታደርጉ ደስ ይለኛል። ኤፌሶን 4 ቁጥር 11 ላይ ባለው ቃል መሰረት አድርጌ ነው የተናገርኩትና ዓላማው ምንድነው? እስኪ ዓላማውን ጌታ ኢየሱስ ክርስቶስ ነው እንግዲህ አንዳንዶቹን ክርስቶስ፣ አንዳንዶችን ሐዋርያት፣ አንዳንዶችን ነቢያት፣ አንዳንዶችን ወንጌል ሰባኪዎች፣ አንዳንዶችን ደግሞ የምዕመናን እረኞችና መምህራን አድርጎ በቤተ ክርስቲያን አኑሯል። ወይም አዲሱ መደበኛ ይሄ በሕያው ቃል እያነበብኩኝ ነውና አዲሱ መደበኛ ትርጉም ሰጠ ይላል። ለቤተ ክርስቲያን ሰጠ። ስጦታው የተሰጠው ለማን ነው ያለው? በመጀመሪያው ቪዲዮዬ ለቤተ ክርስቲያን የተሰጠው ለግለሰቡ ጥቅም አይደለም። አንድ ሰው ነቢይ ቢሆን ለራሱ አይደለም ነቢይ ሆነው ለቤተ ክርስቲያን ነው። ሐዋርያ ቢሆን ለቤተ ክርስቲያን ነው። አስተማሪ ቢሆን፣ ወንጌል ሰባኪ ቢሆን፣ እረኛ ቢሆን ለቤተ ክርስቲያን ነው። እረኛ የሚያሰማራው መንጋውን ነው። አያችሁ፣ የሚጠቅመው መንጋውን ነው። ዳዊት ሲናገር እኮ አንደኛ ሳሙኤል ላይ ከጎልያድ ጋራ ለመጋጠም ወደ ሰልፉ ሜዳ እየሄደ ለሳኦል እንዲህ ነው አይደል ያለው? የአባቴን በጎች ስጠብቅ ድብ ይመጣብኝ ነበረ፣ አንበሳ ይመጣብኝ ነበረ፣ እከተለው ነበረ፣ እመታው ነበረ፣ ከአፉም ላይ አስጥለው ነበረ አለ። አያችሁ፣ ከድብ ጋር ሲታገል ሳይጎዳ ቀርቶ ነው። ከአንበሳ ጋር ሲታገል ሳይጎዳ ቀርቶ ነው። ራሱን አሳልፎ ሰጥቶ በጎቹን ያድን ነበረ። የመልካም እረኛ ባህሪ ብዬ ክፍል 1 ላይ ተናግሬያለሁና አንድ ሰው የእውነት እረኛም ከሆነ ለቤተ ክርስቲያን ነው። የእውነት አስተማሪም ከሆነ የእውነት ነቢይም ከሆነ የሰጠው ክርስቶስ ነው። ስጦታው ደግሞ ለቤተ ክርስቲያን ነው። እንደው ዓላማውን እንድናይ ብዬ ነው። እነዚህን አገልጋዮች ይላል ወይም እነዚህን የተሾሙ ነቢያትን፣ አስተማሪዎችን፣ እረኞችን፣ ሐዋርያትን፣ ወንጌል ሰባኪዎችን የሾማቸው ወይም በቤተ ክርስቲያን ያኖራቸው የክርስቶስ አካል የሆነችው ቤተ ክርስቲያን ታድግና ትገነባ ዘንድ ነው ይላል። አይገርም? ቤተ ክርስቲያን ታድግ ዘንድ። በሐዋርያቱ ዘመን እንዲህ ነው የሆነው። ከመንፈስ ቅዱስ መውረድ በኋላ ከበዓለ 50 በኋላ ሐዋርያቱ ወንጌልን በኃይል መስበክ ጀመሩ። ከምዕራፍ 2 ጀምሮ ልክ ኃይል እንደወረደባቸው መስበክ ጀመሩ። ጴጥሮስ ብድግ አለ፣ 11ዱም አብረውት ቆሙ ይለናል የእግዚአብሔር ቃል። ወንጌልን በኃይል በስልጣን ሰበከ። የሕጉን መጽሐፍ እያጣቀሰ ሰበከላቸው። ምን እናድርግ ወንድሞች ሆይ ያሉ እነዛ ለበዓል የተሰበሰቡ አይሁዶች 3000 የሚያህሉ ሰዎች ተጨመሩ በአንድ ቀን ስብከት። አያችሁ፣ ምዕራፍ 3 ላይ እንደዛው፣ ምዕራፍ 4 ላይ እንደዛው ወንጌል ቀጠለ፣ ያድግ ነበር፣ ይሰፋ ነበር ይለናል። በትምህርታችሁ ኢየሩሳሌምን ሞልታችኋታል እስኪባሉ ድረስ ወንጌልን በኃይል ሰበኩ። አያችሁ፣ ቤተክርስቲያን ትሰፋ ዘንድ ነው። ነቢይ ካለ ቤተክርስቲያን እንድትሰፋ ነው። ሐዋርያ ካለ ቤተክርስቲያን እንድትሰፋ፣ እንድታድግ፣ እንድትጠነክር፣ ክርስቶስን የሚመሳስሉ ብዙዎች እንዲነሱ፣ ሺዎች እንዲነሱ ነው። ስጦታ የእውነትም ካለ ማለት ነው። ምዕመናን ለመንፈሳዊ አገልግሎት እንዲዘጋጁ ነው። ከዚህ የተነሳም ሁላችንም ስለ እግዚአብሔር ልጅ ስለ ክርስቶስ ባለን እምነትና እውቀት ፍጹም ብስለትና አንድነት ይኑረናል። አያችሁ፣ የእውነት እግዚአብሔር የሾመው በክርስቶስ ኢየሱስ የተሾመ ሐዋርያ ካለ ክርስቶስ ኢየሱስ ይሰበካል። ኢየሱስ ይታያል። ኢየሱስ ይታያል። በመድረኩ ላይ ኢየሱስ ይታያል።
በስብከት ውስጥ ኢየሱስ ይታያል። ኢየሱስ ፍቅር ይታያል። የመስቀሉ የማዳን ስራ ይታያል። ጌታ ኢየሱስ እኮ በፍሬያቸው ታውቋቸዋላችሁ ሲል የእውነት ነቢይ የሆነ ሰው ኢየሱስን ይሰብካል፣ ኢየሱስን ያሳያል። ሰዎች ከክርስቶስ ኢየሱስ ጋር እንዲጣበቁ ጉዟቸውን ከኢየሱስ ጋር እንዲያደርጉ መከራ ቢኖር፣ ችግር ቢኖር፣ ማዕበል ቢኖር መስቀላቸውን ሳያወርዱ ተሸክመው ጉዟቸውን እንዲቀጥሉ ይመክራል፣ ያስተምራል፣ ይጸልያል፣ ያበረታታል። ምሳሌ ባለው ሕይወት ከፊት ይቀድማል። ፍሬ ማለት ይሄ ነው። ልሳን እያወራ የሚለበልብ የሰውን ገንዘብ የሚለበልብ ዘራፊ፣ ጨካኝ፣ ቀማኛ፣ ነጣቂ፣ ረጋሚ፣ ተሳዳቢ በፍጹም አይሆንም። ኢየሱስ ሕይወት ላይ ይህንን አላየንም። ሐዋርያቱ ላይ አላየንም። ቀደሙት አባቶቻችን ላይ ይህንን አላየንም። አያችሁ፣ ዘራፊ፣ ቀማኛ፣ ሌባ፣ ተሳዳቢ ከሆነ ከእግዚአብሔር የተላከ አይደለም። 4 ነጥብ። ሰውን ወደ ክርስቶስ ኢየሱስ የሚያመጣ ካልሆነ የዛ ሰው ትምህርት፣ ስብከቱ፣ ጸሎቱ ይልቅ ሰው ከእግዚአብሔር ፊቱን ዘወር እንዲያደርግ ሰው ከእግዚአብሔር ፊቱን እንዲመልስ የሚያደርግ ነቢይ ነኝ ያለ ሰው የቀባው፣ የሾመው፣ የላከው ክርስቶስ ሊሆን አይችልም። ክርስቶስ ከቃል ውጭ አይሰራም። ክርስቶስን የማያሳይ ነቢይ ከክርስቶስ ሊሆን አይችልም። መንፈስ ቅዱስ በዛ ሰው ሕይወት ውስጥ የእውነት ካለ ክርስቶስን ነው የሚመሰክረው። እሱ ስለኔ ይመሰክራል ብሎ ጌታችን ኢየሱስ ክርስቶስ ስለ መንፈስ ቅዱስ ተናግሯል። ኢየሱስን የማይሰብክ መንፈስ ቅዱስ የለም። ኢየሱስን የማያሳይ መንፈስ ቅዱስ አልተቀበልንም። ስለዚህ የእውነት ነቢያቶች ካሉ ሰው ከእግዚአብሔር ጋር ይታረቃል። ሰው ፊቱን ወደ ክርስቶስ ይመልሳል። እግዚአብሔርን ያምናል። በእግዚአብሔር ተስፋ ያደርጋል። በእግዚአብሔር ይደገፋል። በቅድስና ራስን በመግዛት ይመላለሳል። እግዚአብሔር መንፈስ ራስን የመግዛት መንፈስ ነው። እግዚአብሔር መንፈስ የቅድስና መንፈስ ነው። ራስን የመግዛት መንፈስ ነው። የእግዚአብሔር መንፈስ የፍቅር መንፈስ ነው። ሰዎችን ወደ ክርስቶስ የሚያመጣ መንፈስ ነው። የእግዚአብሔር መንፈስ ሰውን ከእግዚአብሔር ጋር የሚያስታርቅ መንፈስ ነው። የሚያጋጭ አይደለም፣ የሚያጣላ አይደለም። ስለዚህ እንደዚህ አይነት መንፈስ ከሌላቸው ሰዎች ተለዩ። እግዚአብሔር ያላካቸውን ሰዎች አጅባችሁ ስራ የምትፈቱ ሴቶች፣ ወንዶች ተመለሱ፣ ተለዩ። ጥቅም አይሆናችሁም፣ አታተርፉም። ፍሬያችሁ ባዶ ነው የሚሆነው፣ ትባክናላችሁ። ጌታ ሲመጣ ደግሞ ታፍራላችሁ። ዋናው ነገር ጌታ ኢየሱስ ሲመጣ ታፍራላችሁ። የእውነት ኢየሱስ እንደሚመጣ ካመናችሁ ሲመጣ ታፍራላችሁ። ዋናው ነገር ኢየሱስ ክርስቶስ በርቶላችኋል ወይ? ተቀብላችሁታል ወይ? አምናችሁ ድናችኋል ወይ? ንስሐ ገብታችኋል ወይ? መንገዳችሁን አስተካክላችኋል ወይ? ወይስ የሆነ ሰው ተከትላችሁ እንዲሁ በጭፍን እየተጓዛችሁ ነው? የሰው ጉዞ አንድ ቀን ያበቃል። የሰው ጉዞ አንድ ቀን ያበቃል። የሰው ሩጫ አንድ ቀን ያበቃል። ያቺ ቀን ሳትመጣ ግን ተመለሱ። የነፍሳችሁን እረኛና አዳኝ ክርስቶስ ኢየሱስን ተጠጉ። እሱ የዘላለም ሕይወት ነው። የዘላለም እንጀራ ነው። የዘላለም ውሃ ነው። የሕይወት ውሃ ነው ኢየሱስ። ከሱ ብትጠጉ አንዳች አይጎልባችሁም። እግዚአብሔር ዓይኖቻችሁን ያብራ። ተባረኩ። ይህን መልእክት ሼር አድርጉ።